ሜዲሲን ይባላል ነገር እኔ ደግሞ ሸዋትሽን መስሎ ዲታንዳሁ ነው ምን እየተፈጠረ ነው ባላቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ ማክሰኞ ሐሙስ አይሁድ ሰኞ ማክሰኞ ሐሙስ አይሁድ ሰኞ ማክሰኞ ሐሙስ ከዛ መስከረም ሰኔ ለምን ሊገባ ነው? ሰኔ ኢሞሽናል ዳሜጅ የኔ ፍቅር የቤተሰቦቼን ድግስ እንዴት አየው? ይጣፍጣል ወይ? በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል እንዴ? የፍርፍሩ ይሁን ችግር የለም። ብፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። ለአይነት እኮ ነው። አይንሽ ፍሰስ። ምን ነው እሱም ካልተመቸከ ቦሎቄ አለለ በደንብ ተዘብዝቦ ነው የተሰራው። ቦሎቄ በጣም ቆንጆ አይቼዋለሁ። በጣም ቆንጆ በስመ አብ። በተለይ ባይሰሩት ፕሮግራም ነበር እንዴ? ምንድን ክትፎ ነው ያበላው እኮ እሺ የክትፎ ማዕት የጎረድ ማዕት አዘጋጅቼለት በእጁ እንዳይበላ አድርጌ አብራሽ ሁሉ አዘጋጅቼ ሩስስ ማንን ነው የምትደግፈው? ጊዮርጊስን ስቴዲየም ገብተህ ታውቃለህ? አዎ። በእውነት መቼ? ልሰግድ ያዘዋወርኩ አንዳንድ ጊዜ አዳምጣለሁና ገና ከመሀል ሜዳ ሳያልፍ ዋው ምናምን ነገር የሚባል ነው። ጠረጴዛው ላይ ሲንጓጓ ሰማለሁና አንዳንድ ጊዜ ለነ እርዳውም ቢታሰብ ጥሩ ነው። አቤቱ ጌታዬ አጥለመታ ውይ ቆጬ አንተና እንዴት እንዳስተናቀጥክ ታኝቼ ነበር። ምንድነው ስታማንቺ ስብሰባ ምን ኢሜል ቼክ አላረክሽም እንዴ? ውይ አልቻለሁ ኢሜል አረኩልኝ እኮ አልችልም። ምን ነው ደህና አይደለሽም? ምች በቃ መታኝ። በቃ ምች አንቺን በድንጋይ ነው እንደሚመታሽ እናውቃለሁ። በቃ አረፍ በይ። ስካይፕ ይገባለሁ። ጣሪ ማሪሽ አይዞሽ ያቋርጠኛል። ስሜቴ ይቋረጥ። ያስተወርቁን ፍስ ዋጋ ነው አለው አይደል? ስሚ ደግሞ አስካለ እንዴ ወይ አንቺ ምንድነው ቆጬ መጣን በ መድኃኒት እየወሰድኩ ነው አላልሽም? የሚዋጥ መስሎ ነው እንዴ? የሚሰማ እኮ ነው። ሊስኒንግ ሜዲሲን ይባላል ነገር እኔ ደግሞ ሸዋትሽን መስሎ እሺ አይዞህ ቀላሉን አርግልሽ። ፈጣሪ አውቃለሁ ብዙ ችግር እንዳለብኝ አውቃለሁ። ሁሉንም ቅረፍልኝ አይደለም ፈጣሪ። ግማሹን ለጓደኛዬ ይሰጥልኝ። እኔ ምን አባል አድርግ ጉርቶ ሆነብኛል። በእናትህ ገና ከማለቴ ወይ አስጀምሬያለሁ። በእናትህ ጥያቄ ግን አለኝ። መጠየቅ ትችላለህ? ተሳፋሪ ጭነ ሌባ ቢያጋጥም ቆንጆ ጥያቄ ነው። እንደዚህ አይነት ጥያቄ የሚጠይቅ ሰው በጣም ነው የሚመቸኝ። ያራዳልሽ አገባባችሁን ተመልከት። አንዱ ጋቢና አንዱ ኋላ ነው ያለው። ቀደም ጋቢና ያለው ቆጴቴው ነው ማለት በእናትህ ተረጋጋ። በእናትህ ቆጴቴው ነው ከኋላ ላለው ግን የሌባ ጎማ አውጥቼ በሸሎ ነው በዚህ በኩል አተ እየመታው ለኔ ማለት ከኋላ ላለው የከፋ ከሆነ የቀን ነው የከፋ ከሆነ እንደዚህ አርቄ 8 ሜትር አቆማለሁ ከቤት እዛጋው ነው ተናኮለው ለካለ እነዳበታለሁ። የመጨረሻ ውሳኔ ምን ታውቃለህ? ከኋላ ከሆነ አታኩ የሚመጣው እንደዚህ ነኛ እንደዚህ ይላል። እዛው ባለበት ማለት ወተላለ በቃ ከዛ በኋላ ማን ይዛል? አሁን ያለው ካስፈርተ መስኮቱን ዘግቻለሁ። እናት አስገባ አምኜ ነው እምነት ነው ዋናው። ባካለን አምጣ ባካለን እናት ተው ወንድም ይተው ወሰዱት ገቢ ነው መኪናው እንዳለኝ ምን አገባኝ እኔ ሁሉ ሰራ ወሰደው ሁሉንም ገቢ ነው እንዴ ፕራንክ አርገናል አባ ፕራንክ አርገናል። ዋንኛውም እኔ ማውቄ ነው ዝም ያልኳችሁ ሳያችሁ የሆነ ሚዲያ ላይ የምትሰሩ ሰዎች ተመሳላችሁና ዘፈርስቷን ምን ታውቃለህ? ሳይኮሎጂ በሏችሁ እናቴ ዛሬ በነፃ ነው የምወስዳችሁ። እንሂድ በእናታችሁ። ተመስገን ተረፍኩ። ኦ ማይ ጋድ ዋው! ወንድም ወጣት ነኝ ሰርች ልብላ መስዋዕት እንኳን አድርግልህ 10 ብር ስጠኝ። በቃ ለምን ይከበል ይሻላል ወንድም። እሺ ፋርጎ አይ ሳብሳቢ ነበር። ምንድነው ሳብ ወንድም ፋለል ምን አረከው? ታጠበላር እንዴ መስዋዕቱ እና መቼውን ግልብጭ በጥስ መፈቀደብል ግለጥ እባክህ። ምን ያሰሩ በእናትህ ሳብሳቢ የሥራ ቦታ ነው።
ወይኔ ጉዴ ያቺ ቀሚስ አታምር ገዛልኝ በእናትህ ቀሚስ አሁን ብር የለኝም ሌላ ጊዜ ልክ ብር ሲኖረኝ እገዛልሻለሁ ብር ሲኖረኝ ወይኔ እቺ ሽቶ ቤት በስማ ምርጥ ሽቶ ነው የምትይዘው እንዴ ከመወደው ገዛልኝ በእናትህ እምወደው ሽቶ አለ በእናትህ ምን ብር የለኝም አሁን ብር አላስኩማ ብር የለኝም እሺ ማስቲካን ጋር ገዛልኝ ነው ማስቲካን ነው እንዳለ ገዛልኝ አንቺ ልጅ አረስቲ እንደ ትልቅ ሰውኝ ምን ሆነሽ ነው አንቺ እንደዛ ናቱኝ እንደ ትልቅ ሰውኝ ምን ሆነሽ ነው እንደ ትልቅ ሰው አክት አድርጊ ምን አይነት እንደ ህፃን መሆን እንደ የኔ ጌታ እንደው ማስቲካ እንኳን ግዛልኝ እስቲ አቅመ ደካማ ነኝ ቶሎ ብላው አድርጎ እዚህ ጋር ነው ጋር አንዳንድ አሬም ያልኩ ካምን በቃ እዚህ ጋር ምን አድርጎ እርግብ ነሽ በቃ እርግብ ነሽ ስደተኛ ነች ቤተሰቦቿ ናፋቂ ስሜቷን ፊቷ ላይ ላይው ፈልጋለሽ በቃ ወደ ሀገር ቤት ተጠረዛ እየመጣ እርግብ እንዲህ መታ እንደዚህ እዚህ ጋር ማለት ቤተሰቦቿን ታገኛለች እዚህ ጋር ይገናኛሉ በመጨረሻ በቃ አድርጎ በቃ አንዳንድ ወይ ምን ወጣት ነች ወይስ በቃ እድሜዋን ማለት ወደ 18 ማን አድርግልኝ ልጅ ሀገር አይደለች እየተመረጠ 18 በቃ ተሰብም አብረን እኔም ልጅ አይደለም በቃ እዚህ ጋር ነው አዎ አድርግልኝ ቆይ አንዳንድ አረኛ አልኳት አካበልሽ እናቴ ጓንዳ አንዳንዴ አይደለም እኮ እኔ እኮ ምን እንደሆነ ታውቃለህ የንቅስ አለርጂ አለብኝ ከዚህ በፊት አታውቅም እንዴ ምን ሆነ በቃ ልጀምሯ በቃ ቆይ አንዳንዴ አርጋት ይሄን ከዚህ ላርጓ እርግቧን ሰፋሪ እንዴ በረሃው ምናምን ስትሰደድ በረሃው አለ ወንዙን በዚህ ነው ማስወረደው እንደዚህ እሺ ግን ማለት ጋራ ሸንተረሩ ምናምን ግን ደግ አድርጊልኝ እሱ ነው አራሰብም አንቺ አንዳንዴ ኧረ አንቺ አከበልሽ A few moments later. አረ በእናትህ አንድ ንቅሳት እንኳን ሳልነቀሰ 3 ሰዓት ሆነ እኮ ንቅሰኝ ነኝ ምን አጥፋው እርግማን እንኳን ላስገባት እንዴት ነው ማስገባችም እንዴ ቆመረለች እንዴ ወይኔ ምን ነው ያስገባት አረ ቶሎ ብለህ ያስገባት እየጠጣን ነው ማስገባት አንዴ አረ በእናትህ አንተ በቃ ነው ትጮህ እንዴ ምን ማለት ነው ነቀሰኝ እንጂ ድሮ ነቀሰኝ ስትባሉ እኔ ድርማማ ቢሆን ድሮ ነበር አይቀርም በጣም አንደርስቲሜት ይደረጋል ቁንጅና ብቻ ነው የሚመስላቸው ለቁንጅናችን ብቻ ለጥፍራችን ለፀጉራችን ብቻ የምንጨነቅ ነው የሚመስላቸው very underestimated አሁን ብዙ ሰው እንደነገርኩት ብዙ ስፖንሰር ምናምን መሄድ አለብን እና ኬሚካል ኢንጂነሪንግ ተማሪ ናት ምናምን ሞዴል ሆኖ የተማረም አለ በጣም ብዙ ሰው አለ